በራሱ ባለጸጋ ሀገር መሆን ግጭትን የማስቀረት እድል ይኖረዋል የሚለውን ሐሳብ ይደግፋል ወይ? ይሄንን የኢኮኖሚ እድገት እንዳይመጣ ያደረገ ያለው አስተዳደራዊ ችግር ወይም አስተዳደራዊ ረሃብ አይደለም ወይ? ለምሳሌ አንድ ሰው ምን ያክል ሲኖረው ነው በቃኝ የሚለው? ዲሞክራሲያዊ ስም ወይም ደግሞ መብት ስም ምናምን ይሰጣቸው እንጂ የኢኮኖሚ ጥያቄ ነው። አንድ ጥያቄ ላንሳሉት እዚህ ላይ መልካም አስተዳደር ቢኖር ፍትሃዊ ሀብት ክፍፍል ቢኖር የፌደራል መንግስት እንደዚህ አይነት የክልሎች ማከል የሚነሱ ግጭቶችን የሚከታተልበት የራሱ ሲስተም አለው። ፌደራል ስርዓት ሌሎችም ሀገሮች ላይ ብናይ እነ ህንድን ምናምን ብናይ የሆነ ክልል ላይ ሰርፕረስ ፕሮዳክሽን ሲኖር ወደዚህኛው እንዲከፋፈል ይደረጋል። አንደኛው የፌደራሊዝም የፊስካል ፌደራሊዝም የሚባል ኮንሰፕት አለ። እኔም ይያልኩኝ ያለሁት መልካም አስተዳደር የለም እሱ አይቀድምም ወይ? መልካም አስተዳደር የለም ወይም ደካማ ነው ያን ነው። እነዚህ የህግ የበላይነት ብላ ደካማ ያን ነው። እነሱን ለመገንባት ባይተሰልፍ ራሱ ምን ያስፈልገናል? ኢኮኖሚው ማደግ አለበት ነው።